ለመሆኑ እዚህ ምስል ላይ የምታዩት ሰው ማን ይመስላችኋል? ከጀርባው ያለውን እውነተኛ ታሪክ እስክትረዱ አይናችሁን ከስክሪኑ ላይ አትንቀሉ። ይህ የምታዩት ወጣት የሪያል ማድሪድ አዲስ ኮከብ አይደለም፣ የባርሴሎናም አዲስ ፈራሚ አይደለም፣ እንዲያውም ጨርሶ ፕሮፌሽናል እግር ኳስ ተጫዋችም አይደለም። እሱ ዝም ብሎ ለጓደኞቹ የባችለር ፓርቲ እረፍት ለማድረግ የመጣ ምስኪን አይርላንዳዊ ቱሪስት ነው። ካሜሮን ይባላል። ወደ ስፔን የመጣው ዘና ለማለት ነበር። ነገር ግን ከአውሮፕላን ማረፊያ በር ሲወጣ የገጠመው ነገር በህይወቱ ሙሉ የማይረሳው ሆነ። 50 የሚሆኑ የማላጋ ደጋፊዎች በክለባቸው ተበሳጭተው በአመራሮቹ ለመቀለድ ወደ ኤርፖርት ሄደው ነበር። ያገኙትን ቱሪስት ሁሉ አዲስ ፈራሚያችን እያሉ አስጨፈሩት። ማሊያ አለበሱት፣ እንዲፈርም አደረጉት። አንደኛው ደጋፊ የክለቡ ባለቤት መስሎ ሲተውን፣ ሌላኛው የደህንነት ጠባቂ መስሎ ካሜሩንን ከደጋፊዎች ይከላከል ነበር። Very emotional. I just like to thank everybody in Malaga. And I'd like to enjoy my stay here. ይህ የ2023 ክስተት በወቅቱ እንደ ስካይ ስፖርትስ ባሉ ሚዲያዎች ተሰራጭቶ ዓለምን አዝናንቷል። ነገር ግን ጥያቄው አንድ ታላቅ የአውሮፓ ክለብ ደጋፊዎቹን ወደዚህ ደረጃ ያደረሰው ምን ቢሆን ነው? ዛሬ በገንዘብ ማዕበል ስለተናወጠው ስለወደቀው ነገር ግን በጽናት ተነስቶ ታሪክ ስለሰራው ስለ ማላጋ ሲኤፍ አስገራሚ ጉዞ በዝርዝር እናያለን። ታሪኩን ለመረዳት ወደ 2010 መመለስ ይኖርብናል። ማላጋ በስፔን ላሊጋ በመካከለኛ ደረጃ የሚገኝ ለአውሮፓ ውድድር የማይታጭ ክለብ ነበር። ነገር ግን በአንድ ሌሊት ታሪኩ ተቀየረ። የኳታር ንጉሳዊ ቤተሰብ አባል የሆኑት ሼክ አብዱላህ አልታኒ ክለቡን በ36 ሚሊዮን ዩሮ ገዙት። ሼኩ ሲመጡ ማላጋን እንደ ሪያል ማድሪድ ትልቅ እናደርገዋለን የሚል ታላቅ ቃል ገቡ። ገንዘቡ እንደ ጎርፍ መፍሰስ ጀመረ። የስፔን እግር ኳስ አዲስ ኃይል ተመለከተ። በታሪክ ዝነኛው ሩድ ቫን ኒስትሮይ፣ አስማተኛው ሳንቲያጎ ካዞርላ፣ ጀርሚ ቱላላንና ጁሊዮ ባፕቲስታ ማላጋን ተቀላቀሉ። አሰልጣኙ ደግሞ ታዋቂው ማኑኤል ፔሌግሪኒ ነበሩ። በ2011-12 የውድድር ዓመት ክለቡ በላሊጋው 4ኛ ደረጃን ይዞ አጠናቀቀ። በታሪኩ ለመጀመሪያ ጊዜም ወደ ዩኤፋ ሻምፒየንስ ሊግ አለፈ። በከተማዋም ትልቅ ተስፋ ሰፈነ። ነገር ግን ይህ ስኬት ከጀርባው ትልቅ አደጋ ደብቆ ነበር። ሼሁ በከተማዋ ውስጥ ሊሰሩት የነበረው የወደብና የሆቴል ፕሮጀክት በአካባቢው መንግስት በመከልከሉ ምክንያት ፖለቲከኞች ጋር ተጣሉ። በዛም ሳቢያ ለክለቡ ገንዘብ ማውጣት አቆማለሁ አሉ። የክለቡ የፋይናንስ ምንጭም ድንገት ደረቀ። ክለቡ ደሞዝ መክፈል አቅቶት ሳንቲያጎ ካዞርላን ለአርሰናል በርካሽ ዋጋ ለመሸጥም ተገደደ። ነገር ግን በዚህ ሁሉ ቀውስ ውስጥ አሰልጣኝ ፔሌግሪኒና ተጫዋቹ አልተበገሩም። በ2012-13 የሻምፒየንስ ሊግ ምድብ ጨዋታ ኤስ ሚላንን፣ ዜኒትንና አንደርሌክትን በመብለጥ ያለምንም ሽንፈት በአንደኝነት አለፉ። ገና የ20 ዓመት ወጣት የነበረው ኤስኮ በሜዳ ላይ አስማት ይሰራ ነበር። ያንን ተከትሎም የዓመቱ ምርጥ ተጫዋች ጎልደን ቦይ ሽልማትን አሸነፈ። ማላጋ ፖርቶን አሸንፎ ሩብ ፍጻሜ ደረሰ። ተጋጣሚያቸው በየርገን ክሎፕ የሚመራው አስፈሪው ዶርትመንድ ነበር። የመጀመሪያው ጨዋታ 0-0 ተጠናቀቀ። በጀርመን የተደረገው የመልስ ጨዋታ ግን በእግር ኳስ ታሪክ እጅግ ልብ ሰባሪው ድራማ ሆነ። ማላጋ በሚያስቆጥሯቸው ድንቅ ጎሎች እስከ 90ኛው ደቂቃ ድረስ 2-1 ይመራ ነበር። ከሜዳ ውጪ የተቆጠረ ጎል ህግ ስለነበር ዶርትሙንድ ማለፍ የሚችለው 2 ጎል ካስቆጠረ ብቻም ነበር። የማላጋ ተጫዋቾች ግማሽ ፍጻሜ መድረሳቸውን አምነው ማልቀስ ጀመሩ። ነገር ግን በጭማሪ ሰዓት በ91ኛው ደቂቃ ላይ ማርኮ ሩይስ አስቆጠረ። ውጤቱ 2-2 ሆነ። አሁንም ማላጋ ያልፋል። በ93ኛው ደቂቃ ግን መላው ዶርትሙንድ በማላጋ የግብ ክልል ውስጥ ተፋጠጡ። ፊሊፔ ሳንታና ጎሏን አስቆጠራት 3-2። ነገር ግን ጎሏ ግልጽ በሆነ የኦፍሳይድ አቀማመጥ ከአራት በላይ ተጫዋቾች ኦፍሳይድ ነበሩ። ዳኛው አጸደቃት። ማላጋ በበደል ከውድድሩ ውጪ ሆነ። የዶርትሙንድ ጨዋታ የስብስቡ ውድቀት መጀመሪያ ሳይሆን ማጠቃለያ ነበር። ክለቡ ከፍተኛ የግብርና የደሞዝ ዕዳ ውስጥ በመዘፈቁ ምክንያት
ዩኤፋ አዲስ ባወጣው የፋይናንሻል ፌር ፕሌይ ህግ ማላጋን ከአውሮፓ ውድድሮች ለአንድ ዓመት አገደው። ይህ ውሳኔ የክለቡን ሞራል ገደለው። ኮከቦቹ በሙሉ ተበተኑ። ኢስኮ ወደ ሪያል ማድሪድ አቀና። ክለቡ በየዓመቱ ደካማ እየሆነ መጣ። እንደ አውሮፓውያን አቆጣጠር በ2018 ከላሊጋ ወረደ። በሁለተኛው ዲቪዚዮንም የፋይናንስ ቀውሱ ስላላበቃ ቡድኑ ማሊያዎችንና ስቴዲየም ውስጥ ያሉ ቁሳቁሶችን በመሸጥ ህልውናውን ለማስቀጠል ሞከረም። በ2023 ደግሞ የባሰ ታሪክ ተመዘገበ። ክለቡ ወደ 3ኛው ዲቪዚዮን ወረደ። ከ10 ዓመት በፊት አውሮፓን ያንቀጠቀጠው ክለብ አሁን ከፊል አማተር ቡድኖች ካሉበት ሊግ ውስጥ ተገኘ። ያኔ ነው ደጋፊዎቹ ተስፋ ቆርጠው ቅድም ያየነውን የኤርፖርት ፕራንክ የሰሩት። ድርጊቱ ብስጭታቸውን በፈገግታ ለመግለጽ የተደረገ የተቃውሞ ጥበብ ነበር። ነገር ግን የማላጋ ታሪክ እዚህ ላይ አያበቃም። እውነተኛ እግር ኳስ የሚጀምረው ከሽንፈት በኋላ ነው። ክለቡ ወደ 3ኛው ዲቪዚዮን ሲወርድ ደጋፊዎች እንኳን በላሊጋ በሰፈር ጨዋታም ቢሆን ከናንተ ጋር ነን በሚል መሪ ቃል ላ ሮሳሌዳ እያሉ ስታዲየማቸውን በየጨዋታው ሙሉ ያደርጉት ነበር። በአሰልጣኝ ሰርጂዮ ፔሊሰር መሪነት ክለቡ በታዳጊዎች ላይ በትኩረት መስራት ጀመረ። መጀመሪያ ወደ 2ኛው ዲቪዚዮን አደጉ። በ2025-26 የውድድር ዘመን ደግሞ በሊጉ 4ኛ ደረጃን ይዞ በማጠናቀቅ ወደ መጀመሪያው ዲቪዚዮን ለማደግ የፕሌኦፍ ማጣሪያ ውስጥ ገቡ። ማላጋ በማጣሪያው ላስ ፓልማስንና አልሜሪያን በድምር ውጤት 2-1 በማሸነፍ በ2026 ከ8 ዓመታት ስደት በኋላ ዘንድሮ በይፋ ወደ ላሊጋ መመለሱን አረጋገጠ። ያ በኤርፖርት ፕራንክ የተጀመረው የተቃውሞ ጉዞ በታላቅ የጽናት ትንሣኤ ተደመደመ። አሁን ኦገስት 2026 ላይ እንገኛለን። ማላጋ ዘንድሮ ለ2026-27 የውድድር ዘመን የመጀመሪያ ጨዋታውን አትሌቲኮ ማድሪድ ጋር ለማድረግ እየተዘጋጀ ይገኛል። ይህ ታሪክ የሚያስተምረን ትልቅ ነገር ነው። እግር ኳስ ውብ የሚያደርገው የቢሊዮነሮች የገንዘብ ክምችት ሳይሆን ክለቡ ሲወድቅ እንኳን ተስፋ ሳይቆርጡ አብረውት የሚወርዱትና መልሰው የሚያነሱት ታማኝ ደጋፊዎች ናቸው። እናንተስ በማላጋ ታሪክ ውስጥ ይበልጥ ያስገረማችሁ የትኛው ታሪክ ነው? የኤርፖርቱ የደጋፊዎች ቀልድ ወይስ የዘንድሮ የክለቡ ተአምራዊ መመለስ? በኮሜንት አሳውቁኝ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ።